አቤት በጣም የወረደና እንደወረደ ነው። እነዚህ ሰዎች እየመጡ ነው እየተባለ ነው። ገባሽ? እና ስለዚህ ወይ ከለውጡ አልቀመስን ወይ ከዛሬው መሆናችን ስለማይቀር እኔ በዴና ጊዜ ፓርቲ ፖለቲካ ነኝ ብዬ የፈለገ ኤምባሲ መግባት እችላለሁ። የፈለገ ሀገር መሄድ እችላለሁ። ከራሽያ ጋር፣ ከአሜሪካ፣ ቻይና ጋር ጥሩ አግሪመንት አለኝ። ከዲፕሎማቶች ጋር እንዴት ብናደርግ ነው የሆነ ነገር መቦጨቅ የምንችለው? ሰው እያገኘ ነው። ምንድን ነው የኛ እርግማን ነው ወይ ተጠቃሚ ያለውን ወይ ህዝቡ የሆነ ነገር አልስ ምን ነው መረጃ ነው። ከዚህ ላይ ከዚህ ላይ አንጠልጥለው ብቻ ዘመዶችን እንዲያርገው እየደረሰ ነው። ምንም ማን ነው የሚመጣው? ደግሞ እኔ ተጠቃሚ ነኝ። ከለውጡ ያገኘው ተጠቃሚነት ምንም እንትን ችግር የለውም። ገባሽ? እንትን አሁን ለምሳሌ የፈለግኩት እኔ መናገር ሀሳቤን ሳልሸማቀቅ ያው ያለመከሰስ መብቴም እንደተጠበቀ ሆኖ ማለት ነው። እና ሀሳቤን ብዙ የሚሸማቀቀው ነገር የለም። ኤቭሪ ነገር ግን አሁን እኔ ቤት ኪራይ አናቴ ላይ በወጣ ቁጥር እናቴ አሁን 30 እየመጣ ነው። ዛሬ ስንት ነው ቀን? 29 ነው ምናምን ነገር ገባሽ? በኢትዮጵያ 29 ሲመጣ ሁሌ ስቅም ጫቱ ደንበጫ ረቄ ነው የሚሆንብኝ ሴትዮ። አንዳንዴሽ እውነትን እምልሽ ሰይድ ፋኖ ማን ነው የሚመጣው ይልሃል። ጨለልኩ ወይ ምን ይሻላል? ቆይ እስኪ እንደው እናንተ የገባችሁ እኛ ያልገባን ነገር ንገሩንና ምንድን ነው እንዴት ነው ማለት አይኑ እንዴት እንደ የታገል ነው? ቆይ ለማን ነው? ለህዝብ ነው አይደል? ለህዝብ የታገል ነው። ህዝብ ነጻ አጣ፣ እኛም ከስደት ገባን። ምንድን ነው የምንፈልገው? ሌላውን ሰርተን መለወጥ ነው እኮ። ወላሂ ላዚም እኔ አንዳንድ ጊዜ ይገርመኛል።